ምን ያለው መንፈሴ ጠላት ከህይወትክ ላይ ካንተ ነገር ላይ እየቀማ ትክክል ነው። ንብረትህን ሊያሳጣ የወጣ አውሬ ነው። ትክክል። እግዚአብሔር ይሄንን ንብረት ያስመልስልሃል። አሜን። ቢኮዝ አሁን አንተ ጥለህም ለመሄድ ለመቅረትም ለሁለቱም አደገኛ ነው። ኢየሱስ ጣልቃ ገብቶ ቤል የዋጣውን ይተፋል። አሜን። አይደለም ቤል በባቢሎን ምን ይላል? እቀጣዋለሁ የዋጣውንም አስተፋዋለሁ። እንግዲህ የኔ በምትለው ሰው ነው እውነት ነው ነገርህ እየተወሰደ ያለው። እውነት ነው። መንፈስ ላይ ሳይሆን ሚስጥር ስላለው ነው አንዳንድ ነገር። እግዚአብሔር ግን አሸንፎልህ ከጎንህ ቆሞ ነገሮችን ያስመልጥልሃል። አሜን። ጌታ ካንተ ጋር ይቆማል። አሜን። እና ሚስጥሩን በጆሮ ረንገርና አትፍራ። አንዳንድ ጊዜ አሁን የነብይ ጉዳይ ደግሞ አሁን ግራ የሚገባው እሱ ነው። ያው ሚስጥሩን አልነግረም፣ ግን ያው እኔና እሱ ስለነገርኩት ለሱ በዛ ጎን ሌላ ትንቢት ይሰማል። ያም አካል ነገሩን መልቀቅ አይፈልግም። ጌታ አለ ነው የሚባለው። አንደኛ ዛሬ ምሽት ለዚህ ነብይ እግዚአብሔር ይገናኘዋል። አሜን። ትክክል አይደለም ያለው መልእክቱም ልክ አይደለም። ነገሩ የተገላቢጦሽ ነው የሚሆነው። ተቀይሮ እግዚአብሔር እጄ ያስገባዋል። አሜን።